ተደርጎ ሊወሰድ ይችላል። የታህሳሱ ግርግር ተብሎ ይታወቃል። 1953 ዓ.ም ላይ በታህሳስ ወር የንጉሱን ወንበር ገንድሶ ለመጣል የተደረገው ሙከራ ኢትዮጵያን ከዘውድ አገዛዝ ለማላቀቅና የህዝብ መንግስት ለማቋቋም እነሆ ዛሬ ታህሳስ 5 ቀን 1953 ዓ.ም ከፍተኛ ንቅናቄ በማድረግ ላይ ይገኛል። የከሸፈው የመፈንቅለ መንግስት ሙከራ ታህሳስ 15 ቀን 1953 ዓ.ም በዛሬው ዕለት 65 ዓመታት በፊት የንጉሱን ወንበር የነቀነቀው የመፈንቅለ መንግስት ሙከራ ሴራውን የመሩት ሁለት ወንድማማቾች መንግስቱ ነዋይና ገርማሜ ነዋይ በቁጥጥር ስር የዋሉበት ዕለት ነው። የ1953 የመፈንቅለ መንግስት ሙከራ ጠንሳሽና አራማጅ የሆኑት ወንድማማቾች ተግባር ዘመናዊ ትምህርትና እውቀት ከወታደራዊ ኃይል ጋር ተደምሮ የወለደው እንደሆነ ይነገራል። ታናሽ ወንድም ገርማሜ ነዋይ በንጉሱ ፈቃድ ወደ ባህር ማዶ ሄደው ዘመናዊ የቀለም ትምህርትን እንዲማሩ ከተደረጉ ጥቂት ወጣቶች መካከል አንደኛው ነው። በአሜሪካን በዊስኮንሲን ዩኒቨርሲቲ በስነ መንግስትና ምጣኔ ሀብት የመጀመሪያ ዲግሪውን አግኝቷል። በዚሁ የትምህርት ዘርፍ የማስተርስ ዲግሪውንም ወስዷል። ከባህር ማዶ መልስ ተራማጅ አስተሳሰብና ለውጥ ፈላጊ አመለካከትን በማሳየት ጎልተው ከሚታዩ ወጣቶች መካከል አንደኛው ሆነ። ከባህር ማዶ መልስ የወላይታ በኋላም የጅጅጋ ገዥ ሆኖ በመሾም ህዝብን አገልግሏል። በዚህ ወቅትም የህዝቡን ብሶትና በደል በቀጥታ ለመረዳት እድሉን አገኘ። በወቅቱ ለጊዜው የሚችለው ነገር ቢኖር ባለው ስልጣንና ኃላፊነት ለድሃ ገበሬዎች መሬት በማደል እንባቸውን ማበስ ነበረ። ይህ ዘላቂ መፍትሄ እንደማያመጣ ስለተረዳም የዘውዳዊው ስርዓት ለውጥ ያስፈልገዋል የሚል አስተሳሰብን በግልጽ ማራመድ ጀመረ። በዚህ ሂደት ውስጥም ታላቅ ወንድሙ መንግስቱ ነዋይ መከታ እንደሚሆነው በመተማመን ይህንን ሀሳቡን አካፈለው። በወንድሙና በሱ ዙሪያ ባሉ ታማኝ ወታደርና ሹማምንቶችንም በማሰባሰብ የሀገሪቱ ስርዓት እንዲለወጥ በሚቻልበት ሁኔታ ላይ መምከር ጀመሩ። ታላቅ ወንድምየው መንግስቱ ነዋይ በገነት የጦር መኮንኖች ማሰልጠኛ ትምህርት ቤት ከገቡ የገዳም ሰፈር ልጆች መካከል አንደኛው ናቸው። በውትድርና ስልጠና ውስጥ በሂደት እስከ ጄኔራልነት ማዕረግ በማግኘት የክብር ዘበኛን ጦር የመሩ ዋና አዛዥ እስከ መሆኑም የደረሱ ናቸው። ለንጉሠ ነገስቱና ለመንግስታቸውም እጅግ ታማኝ እንደነበሩ ይነገርላቸዋል። ከንጉሱ ጋርም የጠበቀ የአባትና የልጅ ያህል ቁርኝት እንዳላቸው ይነገራል። ይህም ሆኖ ጀነራል መንግስቱ ነዋይ በስርዓቱ ላይ በንጉሱ ላይ ቅሬታ እንደነበራቸው የሚናገሩ አሉ። በተለይም ደግሞ ከ1952 ዓ.ም በኋላ የጸረ ዘውድ አቋም ይታይባቸው እንደነበረ ይህም ጀነራሉን ምን ነካቸው እንዳስባለ የሚገልጹ አሉ። ለዚህም ደግሞ ለአብነት የሚጠቅሱት በዘመኑ በጣም ተወዳጅ ከነበሩና ቅኔ አዘል የፖለቲካ ሀሳብ ይንጸባረቅባቸዋል ተብለው የሚጠቀሱ ሙዚቃዎችን በረፍት ቀናቸው ለመዝናኛነት ሰብሰብ ብለው ከወዳጆቻቸው ጋር ይሰሙ እንደነበረ ነው። የጥላሁን ገሰሰ አልቻልኩም፣ የካሳ ተሰማ እንዲያው ጉም ጉም የሚሉት ዘፈኖች ይጠቀሳሉ። እንዲያው ጉም ጉም እንዲያው ጉም ጉም አሜታ ዛብኝ ተጥሪኝ ባንቺ አልቀረም መውደዴ አልማዝ ፍቅሬን እንዲያው ምግቡ እስከመቼ ባንቺ ባትነዳለሁ አልቻልኩም አርምጃለሁ። እስከመቼ ባንቺ ባትነዳለሁ አልቻልኩም አርምጃለሁ። ሰለቸኝ መረረኝ ተጨነቅኩ እንደምለው አልቻልኩም ትንሽን አልቻልኩም በቀዳማዊ ኃይለ ሥላሴና በመንግስታቸው ላይ ቅሬታ ያድርባቸው ይህም ቅሬታቸው በግልጽ ይታይ እንደነበረ የሚናገሩ ወገኖች በተለይም የወታደሩ ደሞዝና ጥቅማት ማነስ ቅሬታ ይሰማበት በነበረበት 1952 አካባቢ
የእሳቸውም የዚህ ሀሳብ ደጋፊ ሆነው መታየታቸውን ይጠቅሳሉ። ይህንን ቅሬታ ጎልቶ እንዲወጣ በማድረግ ሀሳቡንም በመደገፍ በስውርም ሆነ በግልጽ የነበራቸው ሚና ትልቅ እንደነበረም ይነገራል። ይህም እሳቸውም ለውጥ ፈላጊ ለመሆናቸው ትልቅ ምልክት እንደሆነ በማሳየነት ይጠቀሳል። አንዳንዶች የታናሽ ወንድማቸው ገርማሜ ነዋይ የስርዓት ለውጥ ፈላጊነት ተጭኗቸው ንጉሱን ተቃርነው እንደቆሙ ቢናገሩም ይህ ግን ትክክል አይደለም። እሳቸውም ለውጥ ፈላጊ በመሆናቸው የፈጠሩት ህብረትና አንድነት ነው ሲሉ የሚናገሩት ብርሃኑ አስረስ ናቸው። የአዲስ አበባ ዩኒቨርሲቲ ፕሬስ ባሳተመው የታህሳስ ግርግር መጽሐፋቸው ላይ ይህንኑ በአጽንኦት ጠቅሰውታል። ይህ የጋራ የለውጥ ፍላጎት ወደ ሴራ ጥንሰሳ አድጎ የስርዓት ለውጥ እንዲኖር አቋም ላይ ተደረሰ። ማክሰኞ ታህሳስ 4 ቀን 1953 ዓ.ም ንጉሱም በወቅቱ የብራዚል ጉዞ ላይ ነበሩ። በዚህ ዕለት የንጉሱን ዙፋን ጥሎ አዲስ ስርዓት በኢትዮጵያ ለማንገስ ቀን የተቆረጠበት ዕለት ሆነ። በወንድማማቾቹ መሪነት የተጠነሰሰው የመፈንቅለ መንግስት ሙከራም ለትላልቅ መሳፍንት መኳንንቶችና ሚኒስትሮች እቴጌ ታሟልና በአስቸኳይ ወደ ቤተ መንግስት ይምጡ የሚል መልእክት በማስተላለፍ ሹማምንቶቹ ሁሉ ወደ ቤተ መንግስት እንዲመጡ ተደረገ። ራስ ስዩም መንገሻ፣ ራስ አበበ አረጋይ፣ አባ ሐና ጅማ፣ መኮንን ሀብተወልድና ሌሎችም ወደ ቤተ መንግስቱ ሲደርሱ ከእቴጌይቱና ከአልጋ ወራሽ ጋር በቁጥጥር ስር ሊውሉ ችለዋል። በማግስቱ ሮብ ታህሳስ 5 ቀን ወንድማማቾቹ ገርማሜ ነዋይና መንግስቱ ነዋይ መፈንቅለ መንግስቱን ለህዝብ በራዲዮ አስተዋወቁ። ሌሎች የአፍሪካ ሀገሮች ከደረሱበት ስልጣኔና እድገት ላይ ኢትዮጵያን ለማሻገር ይህ የስርዓት ለውጥ ማድረግ አስፈላጊ እንደሆነ ተናገሩ። የለውጡ ፈላጊና አራማጅ ናቸው የሚባሉትን ልዑል ራስ ምሩ ኃይለሥላሴን በጠቅላይ ሚኒስቴርነት መሾማቸውንና አልጋ ወራሹን አስፋ ወሰንን አስገድደው በማስማማት መንግስት በቆረጠላቸው ደሞዝ እያገለገሉ ለሀገሪቱ መንግስት ተገዢ ሆነው እንደሚያገለግሉ ራሳቸው ለህዝቡ በሬዲዮ እንዲናገሩ አድርገዋል። ይህ መልእክት ወደ ህዝብ ከተላለፈ በኋላ ውዥንብር ሲፈጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ባስልዮስ ይህንን እንደሚያወግዙት ህዝብን ተቀብሎ እንዳያራምድ መልእክት በማስተላለፋቸው የተለኮሰው አመፅ ተቀጣጥሎ እንዳይነድ አድርጓል። ይህ መልእክትም መፈንቅለ መንግስቱ በትክክል ያሰቡትን ያህል እንዳይራመድ አድርጓቸዋል። በቀጣዩ ቀን ታህሳስ 5 ቀን 1953 ዓ.ም ወንድማማቾቹ የጠነሰሱት የመፈንቅለ መንግስት ሙከራን የሚቃረነው የነ ጀነራል መርዕድ መንገሻ ኃይል ሙከራውን ለማክሸፍ ዝግጅቱን ጨርሶ በአየርና በታንክ ጭምር የታገዘ ውጊያን ጀመረ። በዚህም ጊዜም ብርጋዴር ጀነራል መንግስቱ ነዋይ የመምሪያ ክፍላቸውን ወደ ገነተ ልዑል ቤተ መንግስት አዛወሩ። አርብ ታህሳስ 6 ቀን የሙከራው ኃይል እየተዳከመ፣ በአንጻሩ ደግሞ ተቃዋሚዎቻቸው መፈንቅለ መንግስቱን የሚያከሽፉት የመንግስት ኃይሎች ኃይላቸው እየጠነከረ በመሄዱ እነ መንግስቱ ነዋይ በቁጥጥራቸው ስር የነበሩ መሳፍንት፣ መኳንንት፣ ሚኒስትሮችና መኮንኖችን ወደ አረንጓዴው ሳሎን በማዛወር አልጋ ወራሹንና አዲሱን ሹመኛ ጠቅላይ ሚኒስትር ለብቻቸው እንዲጠበቁ ያደርጋሉ። ጀነራል ጽጌ ዲቦ ወዲያውኑ ከተቃራኒ ወገን በተተኮሰ ጥይት ሲገደሉ እነ ጀነራል መንግስቱ የያዟቸውን እስረኞች በመረሸን ለማምለጥ ወሰኑ። በሁለቱም ወገኖች መካከል በተደረገ ከፍተኛ የተኩስ ልውውጥም የሞቱ ባለስልጣናት ነበሩ። ከዚህ ክስተት በኋላም ወንድማማቾቹ በቤተ መንግስቱ ጋራዥ በኩል ሾልከው ወደ ቀጨኔ መድኃኔዓለም በኩል ጫካ ለጫካ ይኮበለላሉ። ከባልደረባቸው ሻምበል ባይ ጥላሁን ጋርም ከአዲስ አበባ ወጣ ብላ በምትገኘው ድሬ ጨለባ በተባለ ስፍራ ለቀናት ይደበቃሉ። ከዚያም አካባቢው በጦር ተከበበ። በተካሄደው የተኩስ ልውውጥም ሻምበል ባይና ግርማሜ ሲገደሉ ወንድማቸው መንግስቱ ነዋይ ክፉኛ አይናቸው ቆስሎ ይያሳሉ። በማግስቱም የሁለቱም አስክሬን በአደባባይ ላይ ተሰቅለዋል። ከዚህ ክስተት በኋላም ቀዳማዊ ኃይለ ሥላሴ ከብራዚል ተመልሰው አስመራ ሲገቡ የጦር ሰራዊቱ ታማኝ እንደሆነ አረጋገጠላቸው። ንጉሱ ወደ አዲስ አበባ ሲገቡ የታመኑባቸውን የክብር ዘበኛ አዛዦች ይህንን ማድረጋቸው እጅግ አሳዝኗቸው አስቆጥቷቸው ነበረ። ጀነራል መንግስቱ ፍርድ ቤት የቀረቡት ቆስለውና በአይናቸውን ጉዳት እንደደረሰ ነበር። ክርክራቸው በወቅቱ ለነበረው ስርዓት እጅግ አስደንጋጭ ነበረ። ምክንያቱም
ጥፋተኛ ነኝ ብለው ይቅርታን ከመጠየቅ ይልቅ የስርዓቱን ኋላ ቀርነት በግልጽ ተችተዋል። እኔ የፈጸምኩት ተግባር ወንጀል ሳይሆን የሀገር ፍቅር መግለጫ ነው በሚል ነበረ የተከራከሩት። ዳኞቹም በቀባኸው ጌታ ላይ እንዴት ትነሳለህ ብለው ሲጠይቋቸው እሳቸው ግን